ቅረን ጠይቂያታለሁ። ለምንድነው ዚስ ማች ዲፕ ዳውን ገብተሽ ነገሮችን እያበላሸሻለሽ? ለምንድነው ከዚህ ሰዓት ውስጥ መውጣት ያልፈለግሽው ብዬ በምላስ ሰዓት ፍቅር ምንድነው ያለችኝ? you will see everything soonly እስከዚህ ድረስ ሩታ አስቀመጣች አይቀር በጣም ፈርዘር መታለች። ሩታ ማለት በህይወቷ ላይ በጣም ብዙ ቻሌንጆችን አይታ በጣም ብዙ ነገሮችን ተመልክታ ግን ፈርዘር በጣም ከሚገባው በላይ ተጉዛ እዚህ ድረስ መታለች። ያ ደግሞ ማለት ከዚህ በኋላ የሚኖረውን ነገር ደግሞ ቢያንስ ከጫፍ ድረስ ሄዳ ያለውን ነገር መመልከት ይኖርባታል። ማንም ሄደ እየተጎዳች ያለችው ሩታ ናት። ማንም ሄደ ማንም መጣ ማለት ነው። ገብቷቸዋል። እሷ ደግሞ አንድ ወንድ ስለመጣ የምትጠገን ሰው አንድ ወንድ ስለሄደ የምትጎዳ ሰው መሆን መቻል የለባትም። even if ፍቅርንም ብትሆን I don't really care እያረግሻለሽው ነገር በጣም የሚያስጠላና በጣም የሚያስጠላ ነገር መሆኑ ሳልነግርሽ ማለፍ አልፈልግም። ቮይስ ማድረግ ይላታል አሰማቸዋለሁ። አስፈላጊ ከሆነ ባልሽን ላገባው ነው እኔ ሚዜ ሁኚ ብለሽ ማለትሽ ምን አይነት የሞራል ልዕልና ቢኖርሽ ነው? ምን አይነት የሞራል ምን አይነት ላይፍ ስታይል ብታራምጂ ነው? ስቲል እየታገለች ያለችው እኮ ሩታ ምንም ነገር ቀርቶባት አይደለም። ምንም ነገር ጎሎባት አይደለም። ምንም ነገር ተፈጥሮባት አይደለም። for that baby ለልዑሌ ብላ ነው በቃ ለልዑሌ ብላ ይሄ ሁሉ ስቲል ነገሮችን ቻሌንጆችን ዚስ ማች እየተጋፋች እየተጋጋጠች ምን እያለች ያለችው ለልዑሌ ብላ ነው። ልዑሌ ነገ ከነገ ወዲያ ግን በጣም ፕራውድ እንደሚሆንባት አምሹ። ሰላም 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 ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁልን? አለውን የፈጣሪ የተመሰገነ ይሁን። እንግዲህ ሁላችሁም በአዲስ ቤት ነው ያያችሁኝ። ገመጀመሪያው ልንገራችሁ ብዬ ነው አዲስ ቤት ላይ ነው ያለነው። ይሄ ቤት እንግዲህ ብዙዎቻችሁ ያው በአንዳንድ ለቲክቶክ የሚሆኑ ቪዲዮዎችን እዚህ ላይ ጨነን ምናምን አይታችሁኝ ታውቃላችሁ ብዬ አስባለሁ። ኦልሞስት ከግማሽ በላይ ከ10,000 በላይ የሆኑ ፋሚሊዎች አሉን። ከዛ የመጡም ከትልቁ ቻናላችንም የመጡ አሉ። ከዛ በተጨማሪ ደግሞ ከተለያየም ቦታ የመጡ ሰዎች አሉና ዛሬ እንግዲህ በእንደዚህ አይነት ሁኔታ ተገናኝተናል ፋሚሊ። ያው ትልቁ ቻናላችን ምን እንዳጋጠመው እነግራችኋለሁ ዲቴል። ከዛ በፊት ግን አንዳንድ ማውራት ያሉብኝ ነገሮች ስላሉ ስለነዛ ነገር ማውራት ይኖርብኛል ማለት ነው። እንግዲህ ከ148,000 ወደ ኦልሞስት ወደ 148,000 ቤተሰብ ያለው ቻናላችን ለ15 ቀን ባን ተርም ምንድነው ቴምፖራሪ ሰስፔንሽን አጋጥሞታል። ለ15 ቀን የሚሆን ቴምፖራሪ ሰስፔንሽን ማለት ያው ጊዜያዊ ቪዲዮ እንዳንለቅ የሚያስደርግ ገደብ ነው። በምክንያት ነገር ሊመጣ እንደሚችል አይ ዶንት ኖ። ምናልባት ብዙ ጠላቶች አሉብን። እኛም ደግሞ ሀቅን ይዘን ስለምንናገር ሀቅን ይዘን ስለምናወራ ብዙ ጉዳቶች ወይ ደግሞ ብዙ ተንኮለኛ ሰዎች አይጠፉም። ምክንያቱም ውሸትን የሚከተሉ ውሸትን የሚሰብኩ ውሸትን የሚወዱ ስለ ውሸት ህይወታቸው በሙሉ በውሸት በፌዝ በቀልድ የኖሩ ሰዎች ስላሉ እኛ ደግሞ ትክክለኛ ነገርን ይዘን ስንመጣ መተንፈሻ ለማሳጣት ነገራቶችን በዛ እያረጉ የሚያበለሻሹ ቀኝ ስንል ግራ የሚያደርጉ ሰዎች አሉና ምንም ማለት አይደለም፣ ለበጎ ነው። 15 ቀን ማለት ነገ ነው፣ ግን እስከዛም ድረስ ቢሆን ትንፋሽ የምናወጣበትን መንገድ እናጣለን ማለት አይደለም። አለሁኝ እዚህኛው ላይ። ይሄም ደግሞ ለምንድነው በዚህኛው በኩል የመጣሁት? እኔ እጅ አልሰጥም ወይ ደግሞ ለማንም እጅ አንሰጥም። ወድቀን ተሰብረን የሆነ ነገር ሆነን ማሳየት ስለማልፈልግ ነውና በዚህ ልክ የመጣው ቤተሰቦች። ለማንኛውም ወዳጆቻችን ስለ መልካም ነገር ስለ መጥፎ ነገር አንድም ቀን አውርተን አናውቅም። ታውቃላችሁ፣ ስለ መልካም ነገር የምናወራ የምትወዱ የሩታን መጎዳት ትክክለኛነቷን ሐቋን እውነታዋን ይዘን ስናወራ ትክክል ናችሁ እውነት ናችሁ ብላችሁ የምትሉን ሰዎች በሙሉ ይሄንን ቤት እንድትቀላቀሉ እጠይቃችኋለሁ። ማንነታችንን ማሳየት ይኖርብናል። በዚህ ቪዲዮ ብቻ እስከ 20,000 እንድንደርስ ፈልጋለሁ። ከዛም በላይ እንድንሆን ፈልጋለሁ። ኦልሞስት ወደ 12,000 ያለ ነው። ከ20,000 እና ከ25,000 በላይ እንድንሆን ፈልጋለሁ። ሁላችሁም ይሄንን ቪዲዮ ሼር እንድታደርጉልኝ እንድታበረታቱኝ እጠይቃችኋለሁ። ምክንያቱም ይሄ ሁሉ ነገር ያው የእናንተንም ድምጽ በመሆን የእናንተንም ነገር እንትን በማለት የእናንተንም በመስማት ስለናንተ ያለውን ስሜታችሁንም ለመግለጽ በቃ ሐሳባችሁን ለመግለጽ ከምታወሩኝ ከምትነግሩ የሆነ ነገር ከምትጽፉት ከእያንዳንዱ ነገር በመነሳት ሐሳቤን እኔም ለእናንተ እንደዚህ በመግለጽ ነው ይሄ ነገር የደረሰብኝ። 15 ቀን ማለት እውነት ለመናገር ዩቲዩብ ላይ እንደዚህ ነገራቶችን የሚገልጽ ላይፍ ስታይሉን የሆነ ነገሮችን ለሚያሳይ ሰው ትንሽ 15 ቀን በጣም ብዙ ነው።
15 ቀን ማለት ኦልሞስት እኔ ራሱ ቪዲዮዎች ከለቀኩኝ ቆይቻለሁ። በጣም ብዙ ቀን ይሆንብናል ብዬ አስባለሁ። እኔም ከዩቲዩብ ጋር የተጻጻፍኩኝ ያለሁት ካለኝ ልምድ አንፃር ምናምን እየተጻጻፍኩኝ ያለሁት ይሄን ነገር ለመመለስ ቢሆንም ግን በዚህ አጋጣሚ አሁንም ከሩታ ጋር ነበር ያለውን ነገር ሳወራት ያለውን ነገር እንደዚህ ሆንኩኝ እንደዚህ አጋጠመኝ ቻናሌ ተዘጋብኝ ብዬ ለሩታ በማማክራት ሰዓት ምንም ችግር እንደሌለውና ይሄ ነገር ደግሞ ከዚህ በኋላም ሊያጋጥም እንደሚችል እንደዚህ አይነት ነገሮች የሚሰሩ ሰዎች እንደዚህ አይነት ተንኮል የሚሰሩ ሰዎች እንዳሉና ያንን ነገር ከሷም ልምድ በመነሳት ያው ብዙ ነገሮችን መቋቋም እንዲችል ብዙ ነገሮችን ተቋቁሜ ደግሞ ስብራቴን ውድቀቴን ባለማሳየት ደግሞ ነገ የተሻለ ደረጃ ላይ ደርሼ የተሻለ ነገር አድርጌ መታየት እንዳለብኝ ከሰጠችኝ ምክርና ከሷ ደግሞ አበረታችነት በሷ አበረታችነት ነው ዛሬ በዚህኛው ቻናል ላይ የመጣሁት ማለት ነው። በቃ ትችላለህ ታደርገዋለህ ምንም እንኳን የሆነ ነገራቶች ሞራልህ ቢሰበር የሆነ ነገር ቢሆን እንኳን በዚህኛው ቻናል ላይ ሐሳብህን መግለጽ ስሜትህን መናገር የተለያዩ ነገሮችን ማድረግ ትችላለህ ብላ ስላበረታታችኝ ነው ዛሬ እዚህ ላይ የመጣሁት። ያው ትላንትናም ተመልክታችኋል ብዬ አስባለሁ። አብርሃም ስላደረገው ነገር አላወራህም፣ ለምን አታናግራትም ሩታን፣ ለምን እንደዚህ አታደርግም ብላችሁ የምትሉኝ ሰዎች ከራሷ ከአፏ መስማት ትችላላችሁ። በምን አይነት ሁኔታ እንደምናወራ በምን አይነት ሁኔታ እንደምናገር ምን አይነት ነገሮችን እንትን እንደምንል ግን ነገራቶች እስከዚህ ድረስ ሩታ አስቀመጣች አይቀር በጣም ፈርዘር መታለች ሩታ ማለት በህይወቷ ላይ በጣም ብዙ ቻሌንጆችን አይታ በጣም ብዙ ነገሮችን ተመልክታ ግን ፈርዘር በጣም ከሚገባው በላይ ተጉዛ እዚህ ድረስ መታለች። ያ ደግሞ ማለት ከዚህ በኋላ የሚኖረውን ነገር ደግሞ ቢያንስ ከጫፍ ድረስ ሄዳ ያለውን ነገር መመልከት ይኖርባታል። እስከ ጫፍ ድረስ ሄዳ ምን ሊፈጠር ይችላል የሚለውን ነገር ደግሞ ማየት ይኖርባታል። ዛትስ ዋይ እየታገለች ያለችው አሁንም ከሄርሜላ ጋር እኔ ያው እውነት ለመናገር ሩታ ከሄርሜላ ጋር አንድ ላይ ሆና እንደዚህ በዚህ ልክ አብረው እየተጎተቱ እየመጡ ሩታንም ይቅርታ ቃላት አጠቃቀሜ እየተጎተቱ እየመጡ አብረው የጠላቴ ጠላት ምናምን ለኔ ወዳጄ ነው በሚል የፍቅር ጠላት ሄርሜላ ስለሆነች ሩታ ከሄርሜላ ጋር አብራ ሆና ማጨብጨብ የለባትም። ለምን ታጨበጭባለች? እሷ ከዚህ በፊት አብረው ብዙ ነገሮች ስቲል እኮ የሩታ ህይወት የደፈረሰው በሄርሜላ ምክንያት ነው። everyone know that ያን ነገር ሁሉም ያውቃል፣ ሁሉም ሰው ያውቃል፣ ሁሉም ሰው ይገነዘባል። ግን ዛሬ ፍቅር ስለመጣች ይሄን ያህል አብረን ገጥመን ነገ ከነገ ወዲያ ምን ልትሆኑ ነው? ፍቅር ከህይወት የሆነ ነገር something happen አድርጎ አብርሃም እንደሚታወቀው ከአንድ ሰው ጋር ከ3 ወር ከ4 ወር በላይ ዘልቆ አያውቅም፣ በሰላምም በፍቅርም። ስለዚህ ከ3 ወርና ከ4 ወር በኋላ ታዲያ ምን ሊፈጠር ነው? ወይንስ እንደዚህ የተሰደባችሁ? በተለይ ትላንትና ያየሁት ቪዲዮ በጣም ነው የደበረኝ፣ በጣም ነው የረበሸኝ። እኔ ለምን በዚህ ልክ እሱ ሲጠራችሁ አብርሃም ማንንም እንደፈለገ ሲጠራ እየተጎተቱ የሚሄዱ ሂዱ ሲላቸው የሚሄዱ አይነት ሰዎች በመሆናቸው አም ሶሪ። ይህንን ነገር ደግሞ ዛሬ ትላንትናም ከትላንት ወዲያ እኔ ከሩታ ጋር ሆኜ ስለሆነ ሳይሆን ይህንን ነገር የምናገረው ከአብርሃምም ከሄርሜላም ጎን ያሉ ሰዎች ይሄ ነገር ሰምቷቸዋል። ኢቭን ኢፍ ቡዜ ብዙ ጊዜ ስትናገር የምትሰማት ብዙ ነገር ስታወራ የምትሰማት ምንድነው አብርሃም ትክክል እንደሆነ ምንም ጥፋት እንደሌለበት የሁሉ ጥፋት የሩታ እንደሆነ ምናምን ብላ የምትናገር ሰው ዛሬ ግን ስለሱ እያደረጋቸው ስላሉ የማይረቡ የማይጠቅሙ እዚህ ግባ የማይባሉ ከአንድ ትልቅ ሰው የማይጠበቅ ስራ ሲያሳይ ያንን እሷ ደግሞ በግልጽ ትላንትና መጣ አብርሃም እንደዚህ በጣም ካንተ የማይጠበቅ ትልቅ ሰው የሆኑ ሰዎችን ስትመክር የሆኑ ሰዎችን መንገድ ስታዚዝ የነበርክ ሰው ዛሬ ግን በዚህ ያክል ወርደህ በማየቴ በጣም ሶሪ፣ ትልቅ ጥፋት እያጠፋህ ነው እያለችው የተናገረችው ነው ያለችው። ፍቅርም ቢሆን እኔ እንግዲህ ከዚህ በፊት በጣም በብዙ ነገሮች ከፍቅር ጋር እንግባባለን። ያለውን ነገር ጠይቂያታለሁ። ያለውን ነገር ለምን እንደዚህ እንደምትሆን ፍቅርን ጠይቂያታለሁ። ለምንድነው ዚስ ማች ዲፕ ዳውን ገብተሽ ነገሮችን እያበላሸሽ ያለሽው? ለምንድነው ከዚህ ሳውስ መውጣት ያልፈለግሽው ብዬ በምላስ ሰዓት ፍቅር ምንድን ያለችኝ? you will see everything soonly ሁሉም ነገር በቅርቡ ታየዋለህ፣ በቅርቡ ሁሉም ነገር ትመለከተዋለህ።
ከዛ በተጨማሪ ደግሞ ይሄ አሁን እኔ እያደረኩኝ ያለሁት ነገር ጊዜ የሚፈታው ነገር ነው እንጂ አሁን እኔ እንደዚህ ተነስቼ እንደዚህ ነው ስላልኩ ምንም የሚለወጥ ምንም የሚገለበጥ ምንም የሚፈልጥ ነገር የለም። ገብቷችኋል? ስለዚህ እናንተ ነገ ከነገ ወዲያ እሷ እንዳለችው ነገ ከነገ ወዲያ የሚፈጠረውን ጊዜ ይፈታዋል። በጊዜ ሂደት የምታየው ነገር ነው ያለችውን ነገር እስኪመጣ ድረስ እዚች ጋር ሩታ መጎዳት አለባት ወይ ነው ዛት ማኩዌሽን። ፕላስ ደግሞ በሩታ ዙሪያ ያሉ ሰዎች እስከ መቼ ድረስ ነው ዚስ ማች እንደዚህ የተደረገ እንደዚህ የሆነ ነገር ተንኮል ሲሰራ ስቲል እኔ አሁን እዚች ጋር መጥቼ ብሌም ማድረግ ማንንም ስለማልፈልግ ነው እንጂ ቻናሌ በዚህ ልክ እንደዚህ እስኪሆን ድረስ ማንንም 100% አም ሹር ማንንም እንደዚህ ሊያስደርግ እንደማይችል አውቃለሁ። ግን ማንንም ብሌም ማድረግ አልፈልግም፣ ማንንም መውቀስ አልፈልግም፣ ማንንም መናገር አልፈልግም። ምክንያቱም ነገ የተሻለ ነገር አድርጌ የተሻለ ነገር ሆኖልኝ ስለማየው ከፈጣሪ ጋር ምንም ቆጭበትም እደበርበትም ነገር አይኖርም። I know that I know። ግን አሁንም ቢሆን ደግሞ ሩታ ላይ እየደረሰ ያለውን በደል፣ ስድብ ምናምን ሳልናገር አንድም ቀን አላልፍም። even if ፍቅርንም ብትሆን I don't really care። እያረግሻለሽው ነገር በጣም የሚያስጠላና በጣም የሚያስጠላ ነገር መሆኑ ሳልነግርሽ ማለፍ አልፈልግም። ቮይስም አድርጌላታለሁ፣ አሰማቸዋለሁ አስፈላጊ ከሆነ በምን አይነት ቶን እንዳወራኋት በምን አይነት ነገር እንዳወራኋት አሳያቸዋለሁ። አስፈላጊ ከሆነ ምን አይነት ቀፋፊ ስራ እየሰራች እንደሆነ ምን አይነት ከሷ የማይጠበቅ ስቲል እኔ በቃ አለ አይደለ የሆነ አሁን ለሆነ ልክ እንደ እህታችሁ የምታያት እህታችሁ ጥፋት ስታጠፋ የሆነ አንዳንዴ እንደዚህ ደፍራችሁ በጣም የሆነ ዲፕ ዳውን ሄዳችሁ ነገሮችን መናገር መሳደብ ይከብዳችኋል። ልክ እንደዛ ፊል ባደርግ እንኳን እሷን ተናግሬያታለሁ። ግን ያን ነገር ማድረግ ለምንድን ነው ያልፈለገችው ነው። ስቲል እኮ እየተጎዳች ያለችው ገብቷችኋል ሩታ ናት። ምንም ነገር ማንም መጣ ማንም ሄደ እየተጎዳች ያለችው ሩታ ናት። ማንም ሄደ ማንም መጣ ማለት ነው። ገብቷችኋል? እሷ ደግሞ አንድ ወንድ ስለመጣ የምትጠገን ሰው አንድ ወንድ ስለሄደ የምትጎዳ ሰው መሆን መቻል የለባትም። ስቲል እየታገለች ያለችው እኮ ሩታ ምንም ነገር ቀርቶባት አይደለም፣ ምንም ነገር ጎሎባት አይደለም፣ ምንም ነገር ተፈጥሮባት አይደለም። ፎር ዳት ቤቢ ለልዑሌ ብላ ነው በቃ ለልዑሌ ብላ ይሄ ሁሉ ስቲል ነገሮችን ቻሌንጆችን ዚስ ማች እየተጋፋች እየተጋጋጠች ምን እያለች ያለችው ለልዑሌ ብላ ነው። ልዑሌ ነገ ከነገ ወዲያ ግን በጣም ፕራውድ እንደሚሆንባት አምሹ በእሷ በጣም ፕራውድ እንደሚሆንባት በጣም እንደሚያመሰግናት በጣም ብዙ ነገሮችን ስላረገችለት በህይወቱ እሱን ለማሳደግ እሱን አሪፍ ቦታ እሱ ያለ እናት ያለ አባት እናትና አባቶቹ ተለያይቶ እንዳይኖር እንዳያድግ እያረገች ያለችው ነገር በጣም 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 ቴንክ ዩ ሶ ማች ብሎ እንደሚላት አምሹር አሁንም ቢሆን እያደረጋችሁ በጣም ቴንክ ዩ ሶ ማች። በነገራችን ላይ አንዳንድ ሰዎች አላችሁ ስቲል ከሩታ ጎን ሆናችሁ ብዙ ነገሮችን ስታደርጉ የነበራችሁ ሰዎች በጣም ቴንክ ዩ በጣም ቴንክ ዩ እና ነገሮች ደግሞ አንደርስታንድ እያደረጋችሁ ያላችሁ ልጆች እንዳላችሁ አውቃለሁ፣ በጣም አውቃለሁ። እና ቡርኬ ምናምን በጣም ብዙ ሰዎች ነገሮችን አንደርስታንድ ለማድረግ እየሞከራችሁ ያላችሁ ልጆች አሉ። ትልልቅ ልጆች ጭንቅላታችሁ በጣም ሰፋፊ እኔ በዚህ ልክ ማልጠብቃቸው ግን ከመጡ በኋላ ነገራቶችን የሚያገናዝቡበት ነገሮችን የሚያወሩበት መንገድ ደግሞ ሞር አሪፍ ሆኖ ያገኘዋቸው ሰዎች አሉ ከነበሩት አንፃር ማለት ነው። እኔም ደግሞ እነ አሚሩ ምናምን ከዚህ በፊት ከነበረን ሰጣ ገባ ከነበረን የሆነ አልባሌ መጥፎ ንግግሮች ከአብሮ አደግ ጓደኞች ጋር መበላላት መሰዳደብ ምን ማለቱ በጣም ደብሮኝ ነበረ እውነት ለመናገር። ግን ያንን ነገር መፍታት በመቻላችን ቴንክስ ቱ ጋድ ይሄን ነገር ፈጣሪ ነው ፍቅርን ያመጣት ፈጣሪ አውቆ ነው ፍቅርን ያመጣት ፈጣሪ አውቆ ነው እንዳለ ሁሉም ነገሮችን አንደርስታንድ እንዲያረጉ አብርሃም ምን እንደሆነ አብርሃም ምን እየሰራ እንደሆነ ምን አይነት ፍላጎት እንዳለው እያንዳንዱን ነገር ሁሉም ሊያውቅ ስለሚገባ ፈጣሪ ማንን ላከ? ፍቅርን ላከ። ግን ፍቅርን ብትሆኚ እንዴት አንድን ሰው ያንድን ከዚህ በፊት ብዙ ነገር ያሳለፈች ባሏን ብዙ ነገር ያሳለፈችው ባሏን ባልሽን ላገባው ነው እኔ ሚዜ ሁኚ ብለሽ ማለትሽ ምን አይነት የሞራል ልዕልና ቢኖርሽ ነው? ምን አይነት የሞራል ምን አይነት ላይፍ ስታይል ብታራምጂ ነው?
ምን አይነት ላይፍ ስታይል፣ ምን አይነት ሞራል፣ ምን አይነት ህሊና ቢኖርሽ ነው? ምን አይነት ህሊና ቢኖርሽ ነው? አይስዌርቱ ጋር በጣም ነው የሚደብረው። በጣም ሼም ነው። በጣም ሼም ብዙ ነገሮች ሼም ይባላል፣ ግን ዚስ ማች በዚህ ልክ ደግሞ ሼም የምንለው ነገር እዚህ ዓለም ላይ የለም። በጣም ማለት ነው። አይ ዶንት ኖ ብቻ ምን ፎር ዘ ፊውቸር ምን ሊያጋጥማችሁ እንደሚችል አይ ዶንት ኖ። ምን አይነት ሀዘሎችን ልታዩ እንደምትችሉ አይ ዶንት ኖ። ሩታን ብትሆን በዚህ እድሜዋ አንድ ሰው በ60 ዓመቱና እስከ 70 ዓመቱ ድረስ ይህንን አንድ ሰው አሁን ለምሳሌ የትዳር እድሜ ይባላል አይደል? ከ18 ዓመት እስከ 22 ዓመት የትዳር ወይም ምናምን ሴቶች የሚያገቡበት እስከ 25 ባለው የሚያገቡበት ነው። ከዛም በላይ ይኖራል። ሞስት ኦፍ ዘ ታይም ግን ከ18 እስከ 25 ባለው ያገባሉ። ከ25 ዓመታቸው እስከ 60 ዓመት ቢኖሩ አንድ ሰው እስከ 75 ዓመት ቢኖር ወይ እስከ 60 ዓመት ቢኖር አንድ ሰው ከ25 ዓመቱ እስከ 60 ዓመት ድረስ የሚያዩን የህይወት ውጣ ውረድ ቻሌንጅ የሚያጋጥመውን ክራይሲስ በሙሉ ኢቭን በ4 ዓመት ውስጥ ሩታ ያንን ነገር አይተዋለች። አይገርምም? ልታደንቋት የሚገባው ነገር ይሄ ከ25 ዓመቱ ሰው እስከ 70 ዓመቱ እስከ 60 ዓመቱ ሊያዩ የሚገባውን ቻሌንጅ የሚያዩን ቻሌንጅ እሷ በ4 ዓመት ውስጥ ጥንቅቅ አድርጋ ሙጭጭ አድርጋ ቻሌንጁን አክሰፕት አድርጋ እየታገለች ሰርቫይቭ እያደረገች እየኖረች ነው ያለችው። ከዚህ በኋላስ ምን አይነት ነገር ሊያጋጥማት ይችላል? ከዚህ በኋላ ምን አይነት ቻሌንጅ ሊያጋጥማት ይችላል? አይ ዶንት ኖ። ብቻ እያንዳንዱን ነገር በደንብ ዲቴል እናየዋለን ብዬ አስባለሁ። ጀስት ይሄንን ልነግራችሁ የመጣሁት በቻናልህ ለምንድን ነው የማትመጣው፣ ለምንድን ነው የጠፋኸው ምናምን እያላችሁ ለምትሉም ከዚህ በኋላ ለ15 ቀን የኔ ቻናል ተዘግቷል። ቪዲዮ አፕሎድ ማድረግ የማልችልበት ሲስተም ውስጥ አስገብተውታል። ሶ ያንን በዛ መተንፈስ ባለመቻሌ ግን በዚህ ግን ለ15 ቀን በሙሉ በእያንዳንዱ ቀን አስፈላጊም ከሆነ ያለውን ፕሮግረስ ያለውን ነገር አሳውቃችኋለሁ። ሁላችሁም ሰብስክራይብ በማድረግ ሼር በማድረግ ሁላችሁም ሼር አድርጉልኝ። ያንን እንድተባበሩ ይጠይቃችኋለሁ። እወዳችኋለሁ። አመሰግናለሁ። ሁላችሁም ከልብ ቴንክ ዩ ሶ ማች